የሐውልት ዲዛይን ንገረኝ እስቲ። ዝም ብሎ የሆነ ቀለል ያለ ነገር አለ እስከ 1 ሚሊዮን የሚፈጅ? እስከ 1 ሚሊዮን ብር ማለት 1 ሚሊዮን ብር ለሞተ ሰው እንዴ? ምን ማለት ነው? ለግራምፓ እኮ ነው እንዴ? ግራምፓ እኮ ነው። ግራምፓ ሽጥፋ አለ አይደል እንዴ? እዚህ ጋር እኔ ያለው እንዴ ይሄው ደርቄ ለሞት አይደል እንዴ ነው ያለሁት? ምን ላይ አስጡኝም ለኔ ብሩ። እንደዚህ እንድትሳደቡ ነው እንዴ የምትፈልጉ? አንዳንድ ሰዎች እኮ እናውቃለን እየተሳደቡ እኮ ቪው የሚያመጡ እኮ። እኔ እኮ መሳደብ አቅቶኝ አይደለም እኮ መቤቴ ዳርጓ ሙላ ናቸው ምትቀሩት አሽቃባጮች ናቸው። ተቀሰቀ ቀጠቀጠ ነው። ማን ነው የምትቀጠቀጠው? አንተስ ማንን ነው የምትሰቀስቀው? አልገባም ማለት አታውቅም ማለት አታውቅም። አንተም አልተማርክም። ህግ ይፍረደን። ሰው ይደኝ። ሰላም የዜዶ ሪአክት ቤተሰቦች እንደምን አላችሁ? እንግዲህ ዛሬ ምርጥ ቪዲዮዎችን ነው ይዤላችሁ የመጣሁት። ታዲያ እንደተለመደው እናንተ ቪዲዮን ላይክ፣ ሼር እያደረጋችሁ ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ የምትለዋን በተን እየተጫናችሁ እስከ መጨረሻው አብራችሁኝ ሁኑ። ወደ ቪዲዮ እንለፍ። በ2018 አቅጄ ያሳካሁት ነገር ቢኖር በህይወት መቆየቴ ብቻ ነው። እሱንም በፈጣሪ ቸርነት። ለኔ ብቻ ነው እንደዚህ የጠመመው ወይስ ለሁሉም ሰው? ለእናንተ እኔ እኮ ግራ ገባኝ። ምን ለአንተ ብቻ ነው? ለሁላችንም ነው እንጂ ሁሌ ፕላን፣ ሁሌ እቅድ፣ የአመቱ መጨረሻ ላይ ባዶ። ሄሎ ወይዬ ቤብ፣ ወይዬ ሀንዬ፣ እንዴት ነው? በእናትሽ እየበረታሽ ነው? እየበረታሽ ነው ማለት ምን ሆንኩ? ምን ሆንኩኝ ማለት ሳይትሽ አይደል እንደርፍ ግራምፓ። ወይኔ ግራምፓ ጥሩ ሰው ነበር እኮ። ቆይ ምንድነው ሲጀመር አታለቅሽም እንዴ አንቺ? ምንድነው? አረ ቅድም አልቅሻለሁ። አሁን እኮ ሜካፕ ተሰርቼ ነው ይጠፋብኛል። ለዛ ነው ሜካፕ። ወይ እንደዛ ከሆነ ያታልቅሽ ጠፋ እንትን ይልብሻል፣ ይበላሽብሻል ሜካፕ። ምን አባት ሆነ አንዴ። እና የት ሆነሽ ነው ታዲያ? ቤት ነኝ። የት ሄዳለሁ ብለህ ነው? ስማማ ቤብ እንትን ወይ የሐውልት ዲዛይን ንገረኝ እስቲ። ዝም ብሎ የሆነ ቀለል ያለ ነገር አለ እስከ 1 ሚሊዮን የሚፈጅ? እስከ 1 ሚሊዮን ብር ማለት 1 ሚሊዮን ብር ለሞተ ሰው እንዴ? ምን ማለት ነው? ለግራምፓ እኮ ነው እንዴ? ግራምፓ እኮ ነው። ግራምፓ ሽጥፋ አለ አይደል እንዴ? እዚህ ጋር እኔ ያለው እንዴ ይሄው ደርቄ ለሞት አይደል እንዴ ነው ያለሁት? ምን ላይ አስጡኝም ለኔ ብሩ። አንተማ ደሃ ነህ ሙት። ስማ ሀብታም ለደሃ ሊሰጥ እያቃጠለ እየሞቀ ቢሞት አይሻለውም እንዴ? ለድሃ ከሚሰጥ እንደዚህ እንድትሳደቡ ነው እንዴ የምትፈልጉ? አንዳንድ ሰዎች እኮ እናውቃለን እየተሳደቡ እኮ ቪው የሚያመጡ እኮ። እኔ እኮ መሳደብ አቅቶኝ አይደለም እኮ መቤቴ ዳርጓ ሙላ ናቸው ምትቀሩት አሽቃባጮች ናቸው። አይለፍላችሁ መቤቴ። እዚህ የሴት ጭን እንትን እያላችሁ ሰፖርት የምታደርጉ በጣም ሹጣም ላርጓም ጊፍተሮች ናቸው ሁላችሁ። በጣም ነው ያስጠላችሁ። እኔም እኮ መሳደብ አቅቶኝ አይደለም የምሬን ነው የምላችሁ። ግን በጣም ሹጣም አንዳንድ ጌመሮችም አላችሁ በጣም አትረቡ። እመቤቴን እንደዚህ አይነት ቀን ላይ ማትደርሱ ከሆነ ምን ጥቅም የላችሁ። በጣም ጥቅም የላችሁ። ምቀኛ ናችሁ። ዲላይጂ በቃ ተረጋጊ። ወራጀሪ ተረጋጊ። በቃ ወራጀሪ ተረጋጊ። ኧረ ኩካ በቃ ተረጋጊ። ተረጋጊ በቃ ወጭን ደሞ ኧረ ተረጋጋ በቃ ብራዘር። ሂጂ ፊትሽን እንዳጥበስ ነው ወንድሜ። በቃ ተረጋጋ ወንድሜ በእናትሽ በቃ ሂጂ ፊትሽን ታጥበና። እንደው አንዳንድ ጊፍተሮች እንዲቃራራችሁ ሰውን ቀጠሮ አስይዛችሁ እንትን ይመጣ በግድ ጊፍት ካልሰጣችሁ እንዴ ለቅሶ በለቅሶ እንባ በእንባ ምንድን ነው? ሰቀሰቀ ቀጠቀጠ ነው። ማን ነው የምትቀጠቀጠው? አንተስ ማንን ነው የምትሰቀስቀው? አልገባም ማለት አታውቅም ማለት አታውቅም። አንተም አልተማርክም። ህግ ይፍረደን። ሰው ይደኝ። በቃ ጥሩ። ሁለታችሁም ትክክል ናቸው አይደለ? ነገሮችን ስንመለከት እንዲህ ነው መመልከት ያለብን። ከመፍረዳችን በፊት በዛም ሰው አንግል ሆኖ ማየት ተገቢ ነው። ወዮ ኧረ ስፖርተኛ ቢቀርብስ ከምትሞት። ፍቅር ያለ ወሲብ ሊቆይ ይችላል? አይቆይም። ለምን እንወሻሻለን? አይቆይም። ለምን? ምክንያቱም ያው እኔ ላይ ብዙ ጊዜ ተደጋግሞብኛል ይሄ ነገር እና አይቆይም። ፍቅር ያለ ወሲብ፣ ወሲብ ያለ ፍቅር አይቆይም። ከነ አብሮ ነው። አይችልም። አንድ እርምጃ በቃ አይራመድም። ድንግል ከሆነች ይቆያል፣ ካልሆነች ግን አይቆይም። ግዴታ ነው
ማድረግ አለባት። አዋ ፍቅር ያለ ወሲብ ሊቆይ ይችላል? ኮመንት ላይ እናንተ ፍቅራችሁ ብታውቁ አይመስለኝም። ይሄ ልጅ እንዴት አንጀቴን እንደበላኝ ተመልከቱት። ዛኪሮ ማን ጋር ነው የምትጫወተው? ማነች? ማነች? ምን ታምራለች? ቆንጆ ነች? አንተም ታምራለህ። አንተ ቆንጆ ነህ በጣም። እሺ አይባልም። አንተ ቆንጆ ነህ። አንተ በጣም ቆንጆ ነህ። እስኪ እንያት ምን አይነት ነች? አንተም ቆንጆ ነህ። እሺ ወይኔ እኔ አባት በዚህ እድሜው ምን አይነት ስሜት እየተሰማው እንደሆነ ምን አይነት ስራ እየሰራ እንደሆነ ታያላችሁ። ምን አልከኝ? ምን ልግዛ? እንዴት አሉ ብስኩት? ስንት ነው? ውድ ነው። እሺ ተለፋት 20 ብር ልግዛ? 20 ብር እሱ ስንት ነው? 40 ብር ውድ ነው። ስም ማን ነው? ዛኪር። ቆይ ዘራ ቀበላ እኮ ቆይ ዘሁን እናውራኝ። ዛኪር ማን? የአባትህ ስም ማን ነው? አባትህ። እሺ እንልፈዋለን። ማን ነው? አሁን አንተ ስንት አመትህ ነው? ቆይ የ80 ብር። ስንት አመትህ ነው አንተ? ስንት አመትህ ነው? 6 የ80 ብር። ኦሮ በለው ምደባውም ያንቺ ነው? ምደባው ያው አለኝሽ። ደስ እንዲልህ መልስ አምጣለህ። መልስ የለም። ኧረ ስንት እንዴ? 20 ብር መልስ። ይኸው 2 ገዛውክ 100 ብር ሰጣውክ 20 ብር መልስ። አይቺዩት 2005 ነው የሚገዛ ታውቁታላችሁ። የዘይትን ውድነት ታውቁታላችሁ። ግን እየደፋሁት ነው። ይኸው እየደፋሁት ነው። ይኸው እንደዚህ እየደፋሁት ነው። በምን ምክንያት እንደምደፋው ልንገራችሁ ወይም አላሳያችሁ ነው የምላችሁ። ይኸው እየደፋሁት ነው። ማርያምን እየደፋሁት ነው። አይተና ታያችኋለች። እቺ እዚህ ውስጥ ምን ይታያችኋል? ጎዳና በጣም ዛሬ በጣም የከፈኝ ምን ይታያችኋል? አይጥ ገባው። በዚህ በአፉ አይጥ ገባው። 2000 ምናምን ብር አከሰረችኝ። ከሰርሁ። አሁን ይሄ በምን ነው የሚታይ? በምን ይታይልኝ? ይሄ ስታስጠላች አይጥ እንቅርት ላይ ጆሮ ደግፋሉ በተወደደ ዘይት። የስልክ ሱስ ከባድ ነው። ሮሚቴ ጓዶች እንዴት ናችሁ? እዚህ ጣሊያን እንግዲህ በጣም ከወደድኩት ነገር አንዱ ምግባቸው ነው። አሁን ደግሞ የምነግራችሁ የሜኑዋቸው ነው። ትሞክራል? ሜኑዋቸው ያላቸው ነው። ስፓጌቲ አለ ፖሞዶሮ፣ ስፓጌቲ ሪጋቶኒ አለ ቦሎኒዜ፣ spaghetti rigatoni alla carbonara, spaghetti rigatoni alla matriciana. ያንተ ምንድን ነው የምታዘው? ሚስቴክ ኒዴ ምሬሬ ካቾ ፔፔ ሮሚቴ ragotelli ሮሚቴ የማቻች የጣሊያን ምግብ ውስጥ በቃ ፓስታ አይጠፋም አይደለ? እንዳለ ፓስታ ዋናው ምግብ ነው፣ ሌላው ማባያ ነው። በጣም የሚከብዱኝ ቃቶች ጽፌያቸዋለሁ እዚህ ጋር ማለት ነው። ከዛ እናንተ ምን ለማለት እንደፈለኩኝ ማለት ነው ኮሜንት ላይ ጻፉልኝ። የመጀመሪያ ማለት ነው ቋለው አሁን ቃል ሲጣ ቋለው ቢዮም ቋለው ከቴ ደግሞ መስሎክ
ማሽሎክሎክሎክሎክሎክሎክያ ሶስተኛ ደግሞ ማለት ነው እንዳልተለከሰከስኩል እስቲ በሩና እንዳልተለከሰከስኩላት አስባራካቸው አስባራካቸው ያው አስበረበርካቸው መድኃኒ ዓለም አባቴ ድረስ አስበረበርኳቸው እንዴ ሌላው እግዚአብሔር ይማዛችሁ እግዚአብሔር ይመው አውቄ መሰጀኛ አውቄ ያለ እግዚአብሔር ይመለው መደለም እግዚአብሔር ነው ማለት እግዚአብሔርን ከምን እግዚአብሔር ነው ብቻ እግዚአብሔር ነው የምችለው አልችልበትም ምን ይበቃል እንዴ ከብዳል እንዴ ነው ያለ እንዴ በልጅነትሽ ማራብ ልተውሽ ነው ከዚህ በኋላ ቅድስት ሀገር ኢትዮጵያ እንዳትሉ እሺ ፕሊዝ እርኩስ ሀገር ኢትዮጵያ የተወለድኩት አሰብ ነው በእውነት አሰብ ያሰብጨው ለዛ ነው ያሰብጨው ለዛ ነው አሰብ ነው የተወለድኩት አሃ ለዛ ነው አንቺ ምን አለብሽ ሁለት እናት አለሽ አንዷ ብትሞትብሽ በአንዷ ትጽናኛለሽ የሚባል አባባል አውቃለሁ እኛ ያለችን አንድ ሀገር ነች እናቴ እሷም የተባረከች የተቀደሰች እማማ ኢትዮጵያ ነች አትሳደቢ ግብረ ሰዶም ዲያቆናት ተገኙ ተባለ ቄሶቹ ዲያቆኖቹ ብር ወዳድ ዓለምን ወዳድ ሆነዋል መነኮሳት ከከተማ አልወጣም በባታችን አንቀመጥም አሉ የቤተ ክርስቲያን ችግሯ በጣም በስቷል ይሄን እናንተም ታውቃላችሁ እኔም አውቃለሁ ሌሎች ከኦርቶዶክስ ተዋሕዶ ቤተ ክርስቲያን እምነት ተከታይ ውጪ የሆኑ ሰዎች ያውቁታልና ትናንትና ቅዳሴው እንዳለቀ የቦሌ መድኃኔዓለም አስተዳዳሪ አባት ምን አሉ ለቤተ ክርስቲያን ጸሎት አድርጉ አብዛኛው ሰው ስጋዊ ምኞቱን መውደድ አብዝቷል ምእመናን ወይ እኔ እንደ አባት የምነግራችሁ ነገር ቢኖር ለቤተ ክርስቲያናችን እግዚአብሔር እንዲሰራባት ጸሎት አድርጉ ተብሏል እርግጥ ነው እነዚህ ሃይማኖት መሪዎቻችን ሰዎች ናቸው ይሳሳታሉ ይወርቃሉ በርግጥ ሰይጣን ከኛ ከመደበኛ ሰዎች በላይ እነሱ ላይ ያነጣጥራል እረኛውን ካልከው መንጋው ይበተናል ህጉ ግን እነሱንስ ማን ይርዳቸው ለነሱስ ማን ጸሎት ያደርግላቸው ለነሱ ነፍስስ ማን ይማጸን ምእመናን አንዳንድ ጊዜ እኛም የራሳችንን ድርሻ መወጣት አለብን እግዚአብሔር በእነሱ ላይ በቤተክርስቲያን ላይ እንዲሰራ አለበለዚያ ሁላችንም ሰዎች ላይ ጣታችንን የምንጠቁም ከሆነ ሶስቱኛ ላይ ያደርጋል ይቺን ቤተክርስቲያን አተናት የታሪክም በመንፈሳዊ በእግዚአብሔር ፊትም ተወቃሽ እንዳንሆን የአባቶቻችንን መንፈሳዊ ተጋድሎ እሳት አመድ ወለደ እንዳናስብለው ሁላችንም በምንችለው መንገድ ብንጸልይ እግዚአብሔር ይሰማናል እግዚአብሔር ይላል ስብሐት ለአብ ወወልድ ወመንፈስ ቅዱስ እንዴ ወዴት እየሄድን ነው ጎበዝ የቤተ ክርስቲያን አገልጋይ በዚህ የሚታማ ከሆነማ በቃ ኢትዮጵያ ተበላሽታለች የምር እስክሪፕቶን ወደ መኪና የመቀየሩ ቻሌንጅ አሁንም እንደቀጠለ ነው ዛሬም በመገናኛ በድጋሚ ተገኝተናል ከዚህ በፊት ኤክስቼንጅ ያደረግነውን ጫማ ድጋሚ ኤክስቼንጅ ልናደርገው ነው ፒስ አሁን ማራቶን ህንፃ ቴክማርት ገብተናል ማለት ነው ኤክስቼንጅ ልናደርግ ኤክስቼንጅ ስለምናደርገው የትም ደግሞ እሺ እንግዲህ ያው ቴክማርት አዲሶች ነን ያው እኛ ኤክስቼንጅ ልናደርግለት ኦፈር ያደረግነው ነገር እቺ ቢጃይ ሶሎ ማይክ ነች ያው ለኮንተንት ክሪኤሽን ለብሎጊንግ እንትን አነስ ያለች ካሜራ ነች አሁን ከረንትሊ ማርኬት ላይ ባለው ፕራይስ ከ17000 በላይ እንደተሸጠች ያለችውና እቺኛዋን ነው ኤክስቼንጅ ልናደርግ ያሰብነው እንግዲህ ከዚህ በላይ እንትን በመኪናው ጋር እንደምንደርስ ተስፋ እናደርጋለን እንግዲህ እኛም የቻልነውን ነገር ሰፖርት እናደርግልን ነው ያው በቃላችን መሰረት እኛም ብራንድ ጫማችንን ተቀብለናል ማለት ነው አድራሻ መገናኛ ማራቶን ህንፃ ሁለተኛ ፎቅ ላይ ታገኙናላችሁ የሶሻል ሚዲያ እቃዎችን የኤሌክትሮኒክ ዲቫይሶችን የምትፈልጉ ሰዎች ካላችሁ ኮንታክት አድርጉ የዚህ ልጅ ሀሳብ አልተመቻችሁ
አንድ ስክሪፕቶ ይዞ ተነሳ። በየሱቆቹ እየሄደ እችን ስክሪፕቶ በሆነ እቃ ቀይሩኝ ይላል፣ በተሻለ እቃ ማለት ነው። አሁን ስክሪፕቷን ቀይሮ ምን ላይ ደርሷል? የ17,000 ብር እቃ ላይ ደርሷል። እና እቃውን የሚቀይሩለት ሰዎችም የራሳቸውን ፕሮሞሽን ይሰራሉ በዛው ላይ። እሱም መጨረሻ ላይ መኪናውን ማግኘቱ አይቀርም በዚህ አካሄድ እና እንደሚሳካለት በጣም እርግጠኛ ነኝ። አትሌቶቹና አሰልጣኞቹ አሜሪካ ላይ መጥፋታቸው ተነገረ። በአሜሪካ ዩጂን ኦሪገን ሲካሄድ የነበረው ከ20 ዓመት በታች የአትሌቲክስ ውድድር ላይ ተሳታፊ ከነበሩ አትሌቶችና አሰልጣኞች መካከል 7ቱ መኮብለላቸውን እንዲሁም ከቡድኑ ጋር እየተመለሱ እንዳልሆነ ጌቱ ተመስገን ጋዜጠኛ ይስሐቅ በላይን ዋቢ በማድረግ ዘግቧል። በዚህ ውድድር ኢትዮጵያ 2 ወርቅ 3 ብርና 1 የነሐስ ሜዳሊያዎችን ማግኘት ቻለች። ቢሆንም በውድድሩ ላይ ከተሳተፉ አትሌቶች መካከል 4ቱና በተጨማሪ 3 አሰልጣኞቻቸው በድምሩ 7 የቡድኑ አባላት ወደ ኢትዮጵያ እየተመለሰ ባለው የቡድን ስብስብ ውስጥ አለመኖራቸውን ጌቱ ተመስገን በፌስቡክ ገጹ ላይ አጋርቷል። በሌላ በኩል ጠፍቷል ስለተባሉት አትሌቶች የኢትዮጵያ አትሌቲክስ ፌዴሬሽን የማውቀው ነገር የለም ማለቱን ሀገሬ ቲቪ አክሎ ዘግቧል። ስለዚህ ጉዳይ አዲስ መረጃ ካለ የማደርሳቸው ይሆናል። ለተጨማሪ አዳዲስ መረጃዎች ፎሎ ማድረግ እንዳትረሱ። ጉድ እኮ ነው እንዴ! ምን እየሆኑ ነው አትሌቶቻችን እና ስፖርተኞቻችን? ባለፈው ከ20 ዓመት በታች የእግር ኳስ ቡድናችን እንዳለ ሙሉ ለሙሉ እንደጠፋ ታውቃላችሁ አይደለ? አሁን ደግሞ አትሌቶቹ ጠፉ እየተባለ ነው። ምንድን ነው እንግዲህ? ክቡራን የዜዶ ሪያክት ቤተሰቦች ለዛሬ ያዝኩላቸው ቪዲዮዎች እኚህን ይመስሉ ነበር። እንደተደሰታችሁበት ተስፋ አድርጋለሁ። ቀጣይ በሌላ ቪዲዮ እስክንገናኝ መልካም ጊዜ። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። ቻው ቻው።